የዩቲዩብ አካውንት የተከታታዮች ሰላማችሁ ይብዛ እያል ዛሬ የአንዳንድ ቪዲዮዎች እያዩ ነበር። በተለይ ሲኤንኤን፣ አልጀዚራ በጣም ብዙ ቪዲዮዎችን እያዩ ነበር። ምን እያየን እንደው ያው እየሰማን ያለ ነው በብዙ ነገር አለ ማለት ነው። ለምሳሌ የኢራን አሜሪካ እስራኤል ጦርነት እያየን ነው። ስለዚህ ምንድን ነው ምን ለማምጣት ነው? ምን እንዲተርፈን ነው የሚያስቡ ነገሮች እያየን ነው ማለት ነው። ከነዛ መካከል የኢራን አሜሪካ እስራኤል ጦርነት ስናይ ለምንድን ነው ጦርነት ይበዛል? ለምንድን ነው ስደት፣ ጭንቀት፣ የኢኮኖሚ ድቀት አለ? ያው ኢራን ያን በመዝጋቷ የኢኮኖሚ አሉ። እነዛ መካከል ያው ለሀገራት ነዳጅ ይሄዳል። ስለዚህ እሱም ደግሞ የግድ አሜሪካ በኃይል ለማስከፈል ትፈልጋለች። ኢራን ያላት የሌላት ኃይል መጠቀም ትፈልጋለች። ስለዚህ ያ ደግሞ ለሀገራት የተለያየ ጭንቀት ይሆናል። ስለዚህ ከነዛ መካከል የተለያዩ ሀገራት የነዳጅ መጨመሩ ይታያል። የኑሮ በጣም የነዳጅ ፍጆታዎች ይበዛል። ይህን ለማለት ይቻላል። ምክንያቱም ውድ ሆኗል ማለት ነው። ብዙ ሳንሄድ በፊት 10,000 20,000 ብር የምትገዛው ነገር ዛሬ 100,000 አካባቢ ደርሷል። ያ ደግሞ ምንድን ነው? የኢኮኖሚ ድቀት ነው እያመጣ ያለው ማለት ነው። ስለዚህ የመጨረሻዎቹ ምልክቶች ምንድን ነው? መጽሐፍ ቅዱስ ምን ይላል? ለምንድን ነው ድቀት የበዛው? ለምንድን ነው ብዙ ነገሮች ስለሚያሳይ በመጽሐፍ ቅዱስ እይታ ደግሞ ምን ይመስላል የሚለው ነገር እናያለን። ያው የኛውን ዛሬ አሁን ማወራችሁ ነገር በቪዲዮ ላይ አስቀምጠዋለሁ መጽሐፍቶቹ። ስለዚህ የመጨረሻዎቹ ቀናት ወይም የመጨረሻው ዘመን ምልክት ምንድን ነው በሚለው ዙሪያ እናያለን ማለት ነው። የመጨረሻው ዘመን ምልክት ምንድን ናቸው? በመጽሐፍ ቅዱስ እይታ እያየን ስላለው ነገሮች ምን ይመስላል የሚለው ነገር እናያለን። ስለዚህ ተከታተሉ። መለባት በመሀል ላችሁ የምፈልገው ተመልሰናል። የመጨረሻዎቹ ቀናት ወይም የመጨረሻው ዘመን ምልክት ምንድን ነው? መጽሐፍ ቅዱስ ምን ይላል የሚለውን ባጭሩ ለማንሳት አሁን ያለንበት ስርዓት መደምደሚያ ወይም የዓለም መጨረሻ ተለይቶ የሚታወቅባቸው ክንውኖቹ እና ሁኔታዎች በመጽሐፍ ቅዱስ ላይ ተገልጿል። በሰዎች ባህሪ ላይ የሚታየው ለውጥም መጽሐፍ ቅዱስ ይናገራል። ለምሳሌ በማቴዎስ 24:3 ላይ አዲሱ መደበኛ ትርጉም ይላል መጽሐፍ ቅዱስ ይህን ጊዜ የመጨረሻዎቹ ቀናት እንዲሁም የፍጻሜ ዘመን ወይም የመጨረሻ ዘመን ብሎ ይጠራዋል። በሁለተኛ ጢሞቴዎስ 3:1 ላይ እንዲሁም ዳንኤል 8:19 ላይም ተገልጿል ማለት ነው። ስለ መጨረሻዎቹ ቀናት የተናገረ መጽሐፍ ቅዱስ ትንቢቶች ምንድን ነው? የመጽሐፍ ቅዱስ ትንቢቶች መጽሐፍ ቅዱስ የመጨረሻዎቹን ቀናት ለይቶ የሚያሳውቀን ምልክት ወይ ደግሞ አስቀድሞ ነግሯል። ይህ ምልክት በተመሳሳይ ጊዜ የሚፈጸም ብዙ ክስተቶችን ያካትታል። ለምሳሌ ሉቃስ 21:7 ላይ ከነዚህ ክንውኖች አንዳንዶች ውስጥ እንመልከት። በሉቃስ ወንጌል 21:7 ላይ ምን ይላል? ብዙ ቦታዎች ጦርነት ይነሳል ይላል። አሁን እያየን ያለን የመጨረሻዎቹ ዘመን ምልክት ናቸው። ጦርነት አለ፣ በሀገራት አለ። ለምሳሌ በአሜሪካ እስራኤል ጦርነት አለ። እንዲሁም በራሽያ ዩክሬን ጦርነት አለ። ቬንዙዌላን ባለፈው እንዳየነው ብዙ ነገር አለ። ስለዚህ በብዙ ቦታዎች ጦርነት ይነሳል። ኢየሱስ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል ሲል አስቀድሞ ተናግሯል በማቴዎስ 24:7። በተመሳሳይ ራዕይ 6:4 ምሳሌያዊ ትርጉም ስለሌለው እንደ ጋላቢ ጦርነት የሚያመለክት ሲሆን ሰላምን ከምድር እንደሚወስድ ተናግሯል። ሌላው በሁለተኛ ላይ ረሃብ ይከሰታል። ኢየሱስ የምግብ እጥረት ይከሰታል ወይም ሲል ተናግሯል በማቴዎስ 24:7
በራዕይ መጽሐፍ ላይ ከተገለጹ ምሳሌ ያላቸው ቀላቢዎች ረሃብን ያመለክታል። ይህም በብዙ ቦታዎች ረሃብ እንደሚከሰት በራዕይ 6:5-6። ሌላው ታላላቅ የምድር ነውጦች ይከሰታሉ። የምድር ነውጥ ይከሰታል ብለዋል ማቴዎስ 24:7፣ ሉቃስ 21:11። በዓለም ዙሪያ የሚከሰቱ እነዚህ ታላላቅ የምድር ነውጦች ታይቶ በማይታወቅ መጠን ብዙዎችን ለመከራና ለሞት ይዳርጋል። ሌላው ወረርሽኝ ይቀሰቀሳል። ቸነፈር ነው ይላል መጽሐፍ ቅዱስ ላይ እንደሚኖር አስቀድሞ ተናግሯል። በሌላ በበሽታ ብዙ ሕዝብ ይላልቃል። ቀጥላላ ወንጀል ይበዛል። ሌላው ደግሞ ወንጀል ይበዛል ይላል። እርግጥ ነው ወንጀል ከጥንት ጀምሮ ነበር። ሆኖ ኢየሱስ እንደተናገረው በመጨረሻ ቀናት ክፋት እየበዛ ይሄዳል ይላል በማቴዎስ 24:12 ላይ። ሰዎች ምድርን ያበላሻሉ። ራዕይ 11:18 የሰው ልጅ ምድር እንደሚያጠፋት ይናገራል። ስለዚህ የሰው ልጅ የሚያጠፋው በመጽሐፍ ቅዱስ እይታ በኒውክሌር ነው መጽሐፍ ቅዱስ ስለሚናገር ማለት ነው። በራዕይ 11:18 ላይ የሰው ልጅ ምድርን እንደሚያጠፋት የእግዚአብሔር ቃል ይናገራል። ሌላው የሰዎች ባህሪ ይበላሻል። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ 3:1-4 ላይ እንደሚናገረው ሰዎች በጥቅሉ ሲታይ የማያመሰግኑ፣ ታማኝ ያልሆኑ፣ ለመስማት ፈቃደኞች ያልሆኑ፣ ስም አጥፊዎች፣ ራሳቸውን የማይገዙ፣ ጨካኞች፣ ጥሩ ነገር የማይወዱ፣ ከዳተኞች፣ ግትሮች፣ በኩራት የተወጠሩ ይሆናሉ። ሰዎች የባህሪ ዝቅጠት ከፍተኛ ደረጃ ላይ ከመድረሱ የሆነ ይህ ጊዜ ለመቋቋም የሚያስቸግር በአይነት ልዩ የሆነ ዘመን ነው የሚፈጠረው። ሌላው የቤተሰብ ዝምድና ይሸረሸራል። በሁለተኛ ጢሞቴዎስ 3:2-3 ላይ የሚገኝ መጽሐፍ ቅዱስ እንደሚናገሩ ሰዎች ለቤተሰቦቻቸው ተፈጥሯዊ ፍቅር አይኖራቸውም፣ ልጆቹም ለወላጆቻቸው አይታዘዙም። ከእንደዚህ አይነት እግዚአብሔር ደግሞ ይጠብቃል። ግን መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ የሚናገር ሰዎች ለአምላክ ያላቸው ፍቅር ይቀዘቅዛል፣ የብዙዎች ፍቅር ይቀዘቅዛል በማለት አስቀድሞ ተናግሯል። ማቴዎስ 24:12 አብዛኞቹ ሰዎች ለአምላክ ያላቸው ፍቅር እንደሚቀዘቅዝ መናገሩ ነበር። ሌላው ሃይማኖተኞችና ግብዞች ይሆናሉ። በሁለተኛ ጢሞቴዎስ 3:5 ላይ እሱን ያነበባችሁ ትሄዳላችሁ ብዬ አስባለሁ። ሰዎች ስለ መጽሐፍ ቅዱስ ትምህርቶች ያላቸው ግንዛቤ ይጨምራል። ዓለም አቀፍ የስብከት ስራ ይኖራል። የመጨረሻ ዘመን ሲመጣ ዓለም አቀፍ የስብከት ስራ ይኖራል። ኢየሱስ የመንግስቱ ምስራች በመላው ምድር ይሰበካል ብሎ በማቴዎስ 24:14 ላይ ብዙዎች ግዴለሽና ዘባች ይሆናሉ። ስለዚህ ምን ላይ ነው ያለው? በመጨረሻዎቹ ቀናት ውስጥ ነው። በዓለም ላይ ያሉት ሁኔታዎች በመጽሐፍ ቅዱስ ዘመን ስሌት እንደሚጠቁሙ የመጨረሻዎቹ ቀናት የጀመሩት በ1914 ነው። ይህ ዓመት አንደኛው ዓለም ጦርነት የጀመረበት ዓመት ነው። በመጨረሻው ቀናት ውስጥ እንዳለን የሚጠቁሙ የዓለም ሁኔታዎች ማወቅ ከፈለግ ቪዲዮ አለ፣ እሱን በኋላ አሳያችኋለሁ። በ1912 የአምላክ መንግስት በሰማይ መግዛት ጀመረ። ይህ መንግስት ከወሰዳቸው የመጀመሪያ እርምጃዎች አንዱ ሰይጣን ዲያብሎስን አጋንንቱን ከሰማይ ማባረርና እንቅስቃሴያቸው በምድር አካባቢ ብቻ እንዲወሰን ማድረግ ነው። በራዕይ 12:7-12 ቁጥር 2 እንቀጥላለን።